ጉልበታችን ሳይደክም ሳንለፋ ቤታችን ቁጭ ብለን ሀሳባችን ብቻ እየሸጥን ገቢ የምናገኝበት እጅግ በጣም ሰፊ እድሎች ተመቻችተዋል። ይህንን እድል ካመቻቸው አንዱ ዩቲዩብ ነው። ዩቲዩብ ከሰራችሁ ሀሳባችሁ ከሸጣችሁ ትልቅ ገንዘብ ይከፍላችኋል። የትም ሳትሄዱ ቤታችሁ ቁጭ ብላችሁ። ይህንን ለማድረግ ስልካችሁ ብቻ በቂ ነው። በስልካችሁ ዩቲዩብ ቻናል ክሬት ማድረግ ብቻ ነው የሚጠበቅባችሁ። ቻናል ክሬት ለማድረግ መጀመሪያ የሚያስፈልገን የጎግል ጂሜል ነው። ጂሜል ለመክፈት ስልካችን አንስተን በስልካችን ውስጥ ባለው ወደ ሴቲንግ እንገባለን። በስልካችሁ ላይ ወዳለው ሴቲንግ ትገባላችሁ። አካውንትስ ኤንድ ባካፕ የሚለውን ትጫናላችሁ። ማኔጅ አካውንት የሚለውን ትጫናላችሁ። አድ አካውንትስ የሚለው ትጫኑና ጎግል የሚለውን ትመርጣላችሁ። ከዛ የስልካችሁ ፓስወርድ ትሰጡትና ይከፍትላችኋል። ኢሜል አስገቡ ይላችኋል። አዲስ አካውንት ስለሆነ የምንከፍተው ክሬት አካውንት የሚለው ተጭናል። ፎር ማይ ፐርሰናል ዩዝ የሚለውን እንጫና። ከዛ ስማችንን እናስገባለን ፈርስት ኔም በሚለው። ቀጣይ ደግሞ ኦፕሽናል ነው። ከፈለጋችሁ ማስገባት ከፈለጋችሁ ያለ ማስገባት ትችላላችሁ። እኔ ሲትራ ኤንድ ሀምዛ ብዬ ለመክፈት ስለፈለግኩኝ ሲትራ ኤንድ ሀምዛ ብዬ ሰጠሁት ማለት ነው። ከዛ ኔክስት የሚለውን እንጫናለን። ከዛም የተወለድንበት ቀንና ወር እና ዓመተ ምህረት ይጠይቀናል። ቀን አንደኛ ወር ዓመተ ምህረት ውስጥ ታስገቡ እጅግ በጣም ጥንቃቄ ይፈልጋል። ምክንያቱም ይሄን ሜል ምን ከፍተው ዩቲዩብ ለመስራት ስለሆነ ከ18 ዓመት በላይ መሆን አለበት ማለት ነው የዩቲዩብ ባለቤት። ስለዚህ ከ18 ዓመት በላይ የሆኑ ዓመተ ምህረቶች ነው ማስገባት ያለባቸው። እኔ 2020 እለዋለሁ። ያ ማለት 2024 ነው በፈረንጆች። አሁን 2024 ሲሆን 24 ዓመቱ ነው ማለት ነው የዚህ ዩቲዩብ ቻናል ባለቤት። ስለዚህ ዩቲዩብ መስራት ይፈቀድለታል ማለት ነው። 2000 ብዬ ሞላሁት። ከዛ ጀንደር የሚል ጾታ ማለት ነው። ጾታው እዚህ ጋር እንደምትመለከቱት ቀስት ነገር አለች። እሷን ተጭናችሁ ጾታ ትመርጣላችሁ ማለት ነው። ሴት ከሆነች ሴት ፊሜል የሚለውን፣ ወንድ ከሆነ ሜል። ከዛ ሌሎቹም አማራጮች አሉ። እኔ ግን ሴት ነኝ። ሴት ስለሆንኩኝ ፊሜል የሚለውን እጫናለሁኝ። ከዛም ኔክስት የሚለውን እታች አለ። ኔክስት የሚለውን እንጫናለን። ከዛም ኢሜሎች ያመጣልናል። እኔ የመሃሉ ኢሜል መርጫ ያለውኝ። 3 አማራጮች፣ የመጨረሻው እናንተ ክሬት እንድታረጉ ይጠይቃቸዋል። እኔ ሁለተኛው መርጫ ያለው ኔክስት አልኩት። ፓስወርድ አስገቡ ይለናል ማለት። ፓስወርዱ በጣም ወሳኝ ነው። እዚህ ጋር ፓስወርድ የራሳችሁ የማትረሱት ፓስወርድ ነው መሆን ያለበት እና በቃ ይሄ ግዴታ ነው። ይሄ ረሳችሁ ማለት ዩቲዩብ በከፍቱበት በኋላ ስለሚፈለግ በተፈለገ ሰዓት ካላወቃችሁት ወይም ከረሳችሁት ዋጋ ያስከፍላችኋል። በቃ ቻናላችሁ አገልግሎት የለውም ማለት ነው። ከስልክ ወደ ስልክ ለማዘዋወር የተለያየ ነገር ለማድረግ ይሄን ፓስወርድ በጣም ወሳኝ ነው እና ግዴታ በጥንቃቄ ነው የምትይዙት፣ እንዳትረሱት ማለት ነው። እዚህ ጋር አሁን ፓስወርድ አስገባለሁ። በቃ ኮድ የራሴ የሆነ ፓስወርድ ማለት ነው እዚህ ጋር ማስቀምጠው። እዚህ ጋር እንደምትመለከቱት ከ8 ካራክተር በላይ ማስገባት ትችላላችሁ ማለት ነው። ሲምቦል እና ቁጥር እየቀላቀላችሁ ማለት ልክ እንዳልኳችሁ። ከዛ እዚህ ጋር ኔክስት የሚለውን ትጫናላችሁ። ኦኬ እዚህ ጋር ቁጥር ምናምን እንድታስገቡ ጠይቃችኋል፣ ግን እኔ ቁጥር አላስገባም። እዚህ ጋር የስ አይ አም ኢን እለዋለሁ። ይሄው መጣልኝ፣ ጨርሻለሁ ማለት ነው። ከዛ እዚህ ጋር ኔክስት ላለው ማለት ነው። ከዛ ታችን ወርድና አይ አግሪ የሚል ነገር አለ። አንዴ ጫናለሁ ማለት ነው። ይሄው እንግዲህ በዚህ መልኩ ያው ኦሬዲ አገባደናል፣ ጨርሰናል። ይሄው gmail.com ብሎ የጎግል ጂሜል ከፍተናል ማለት ነው። አሁን በዚህ ጂሜል አካውንት ቀጥታ ዩቲዩብ ነው የምንከፍተው። ዩቲዩብ ለመክፈት በስልካችን የዩቲዩብ አርማ ወይም ደግሞ ዩቲዩብ የሚለው አፕሊኬሽን ማናችንም ስልክ ውስጥ አለ። እሱን አንዴ እንጫናለን። የከፈት ነው ኢሜል እንግዲህ እንደምትመለከቱት እዚህ ጋር ይመጣል ማለት ነው። ከዛ ፊት ኢሜል ከሌላችሁ፣ ኢሜል ካላችሁ ደግሞ ቀይራችሁት ወደዚህኛው ትቀይሩታላችሁ ማለት ነው። ይሄው እንግዲህ ከዛ የሰጠነው ስም ነው ይሄንን ይዞ የመጣው። ይሄንን ደግሞ ወደ ቻናል ክሬት እናደርገዋለን ማለት ነው። እዚህ ጋር አንዴ እንጫናለን። ከዛም እዚህ ጋር ስም እንሰጠዋለን ማለት ነው። ከፈለጋችሁ እዚህ ጋር ፕሮፋይል ፒክቸር ማረግ ትችላላችሁ። ካልፈለጋችሁም ችግር የለውም፣ ግን ብታረጉ ቆንጆ ነው። የቻናላችሁ ብራንድ ማለት ነው። እኔ ራሴ ያዘጋጀሁት የቻናል ብራንድ አለ፣ እሱን ቀይራለን። አንድ የተጫንኩኝ ከዛ እዚህ ጋር የሚመጣልኝ ነገር አለ እንዳለ ፎቶዎች ምናምን ምን ቀይራቸው
እዚህ ጋር መቀየር የምንፈልጋቸው ፎቶዎች ምናምን ይመጣሉ። እኔ ያዘጋጀሁትን እጫናለሁኝ ማለት ነው። እንግዲህ ያው ኤስ&ኤች ቻናል ብዬ ከፍቼ ያለው ማለት በቃ ይሄ ብራንድ መቼም የማይቀየር ነው ማለት ነው። በቃ እንደዚህ ያደርጉ ማለት ሁሌም አትቀያይሩ። ለቻናል ቆንጆ ነው። በቃ አንድ አይነት ብራንድ በቃ ሁሌም አንድ በቃ ፎቶአችሁ ምንም አንድ ነገር ብቻ አድርጉ። ስትቀያይሩ ቻናላችሁ የሚፈልገው ሰው ሊያጣው ስለሚችል አትቀያይሩ። ይሄ አሁን በቃ ለዘላለም ይሄ ቻናል ምንም ነገር እስከሚሆን ድረስ ነው እዚህ ጋር የሚቀመጠው ማለት ነውና እኔ በራሴ ያዘጋጀው ነው ሰርቼ ነው ያስተካከልኩት። እናንተ ሰርታችሁ ማዘጋጀት ትችላላችሁ። ከፈለጋችሁ አሳያችኋለሁ እንዴት እንደሚዘጋጅ። ከዛ እዚህ ጋር ሴቭ አስ ፕሮፋይል ፒክቸር የሚል አለ። እሱ አንዴ እንጫናለን ማለት ነው። እንግዲህ የቻናላችን ብራንድ እዚህ ጋር ተቀምጧል ማለት ነው። እዚህ ጋርም ስሜ መቀየር ከፈለኩኝ ወይም መጀመሪያ ኢሜል ሳስገባ የሰጠሁት ስም ነው እዚህ ጋር የሚመጣልኝ። ይሄንን እርሳስ ትጫኑና ስሙን ትቀይራላችሁ ማለት ነው። እኔ ልክ እንደ ብራንዱ ነው ማድረግ የምፈልገው። እዚህ ጋር ኤስ&ኤች ቻናል ብዬ ነው ምጽፈው ማለት ነው። ኤስ&ኤች ቻናል ኤስ&ኤች ቻናል ብየዋለሁ ማለት ነው። ከዛ ሴቭ እናደርገዋለን። እንግዲህ ይሄው እንደምትመለከቱት ኤስ&ኤች ቻናል ብሎ እዚህ ጋር መጥቶልኛል ማለት ነው። ይሄንን እናንተ ባስገባችሁት መሰረት ራሱ ነው የሚሰጣችሁ። ከፈለጋችሁ እናንተ መቀየር ከፈለጋችሁ እዚህ ጋር ተጭናችሁ መቀየር ትችላላችሁ ማለት ነው። እኔ ግን አልቀይረውም፣ ራሱ ነው ሴቭ የማደርገው። ከዛም ይሄንን ክሬት ቻናል የሚለውን አንዴ ጫን እናደርገዋለን። ቻናላችን ክሬት አደረግን ማለት ነው። ቻናሉ ክሬት ሆኗል እንደምትመለከቱት እዚህ ጋር ይመጣል ፕሮፋይል። ከጥቂት ደቂቃዎች በኋላ እንግዲህ የቻናላችን ብራንድ እንደዚህ አምጥቶታል። በዚህ መልኩ ቻናላችን ክሬት አድርገናል። ከዚህ በኋላ የሚጠበቅብን ቪዲዮ አፕሎድ እያደረግን የተወሰኑ ቪዲዮዎች አፕሎድ ካደረግን በኋላ ትንሽ ሰብስክራይበር ጠርቀም ሲል ላይቭ እንድንገባ ይከፍትልናል። ላይቭ እየገባ 3000 ሰዓቷና 500 ሰብስክራይበሩ ቶሎ ብለን ሞልተን ሞኔታይዝ አፕ ላይ እናደርጋለን። ወይም ደግሞ በሾርት ቪዲዮ ወደ 10 ሚሊዮን ቪው ካገኘን በ90 ቀን ውስጥ አፕ ላይ ማድረግ እንችላለን። ነገራቶች እጅግ በጣም ቀለዋል። ቪዲዮን ወዳችሁታል ብዬ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁ አትርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትርሱ። ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮዎች እንዴት ቪዲዮአችን አፕሎድ ማድረግ እንዳለብን እንዲሁም የዩቲዩብ ከቨር እንዴት ማልበስ እንዳለብን እንዴት እንደምንሰራ የተለያዩ ስለ ዩቲዩብ የማካፍላችሁ ይሆናል። ኤስ&ኤች ቻናል የመጀመሪያ ኮሜንት ላይ ፒን አደርግላችኋለሁ። እየገባችሁ ሰብስክራይብ አድርጉኝ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ደህና ሁኑልኝ።